ሰላም ወዳገሬ ልጆች ዛሬ የመጣሁት መኪና በማጠብ ነው። እንደነ መኪና የምታጥባላችሁ ዱባይ ላይ ግን ማለት ነው። ልጅም ይዛችሁ ጥዳትም አጥብታችሁ መኪናም አጥቢያችሁ የምትሰሩ ልጆች ያላችሁ ፈጣሪ ያጥናችሁ ነው የምለው። ፈጣሪ ያበርታን፣ ሀገራችን ያብቃን። የሰው ሀገር አያጌጡበትም፣ ለጊዜው ነው እና እንዴት ነበር? ሰላም ነው ወይ? ያለው እግዚአብሔር ይመስገን ሰላም ነው። የኔ ስራ ዛሬ ይሄንን ይመስላል። መኪና ማጠብ በፊት አላጥብም ነበረ። መኪና ማጠብ ተጀመርኩ 4 ወር 3 ወር በፊት እያሳጠብ ነበር የሚመጡት ላይ ደግሞ አያጥቡም። አሁን ለታይዘነ የጣለ ዝናብ ብሽት አድርጎታል መኪናውን ሁላ። ብርዱ አልዘለቅ ባላ ውድ ሀገሬ ልጆች ብርድ እንዴት አድርጎ ይዟቸዋል? ነገር በጣም በረዳል፣ ይቀዛቀዛል። እንደ ኢትዮጵያ ሆኗል አየሩ። እግዚአብሔር ይመስገን ያመሳስላል። ትንሽ የሀገራችንን ትውስታ የምናስታውስበት ነው። አንዳንዴ ጥሩ ነው። ሙቀቷ ባትኖር ዱባይ ጥሩ ነበረች፣ ግን ሙቀቷ በስመ ስላሴ በጣም ነው የሚያስጠላው። እና እንዴት ናችሁ? እንደ ዛሬ የመጣሁበት መኪናም እያጠብኩ ነው። ሁለተኛ ደግሞ የመጣው ምንድን ነው? አረትዬ እንደው ከምርሽ ነው፣ ግን ከምርሽን ባይሆን ግን ደስ ይላል። ከምርሽን ባይሆን ጥሩ ነው። ከምርሽን ካልሆነ ደግሞ በቃ እንድትጫወቱሽ ትጫወችባቸው በሆነ ደግሞ በጣም ነው ደስ የሚለው። በርቺን ቆጆ ብዙ ቀጥይበት። እንድትጫወቱብሽማ አንቺም ተጫወችባቸው። ማን በማን ይጫወታል? ማን አሻንጉሊቱ ነው ይቀራል? ጀግና አረትዬ ነው። ውድህት በርቺ። እግዚአብሔር ከእጅ ጋር ነው የምለው። አብረሽ ደግሞ ማለት ነው አንተ ኧረ በእናትህ ተው። የልጅህ እናት እኮ ሚስትህ ናት። እንደው የውሸቷንስ ቢሆን የውሸትም ይሁን የእውነትም አንተ ልጅ እንታረቅ፣ ወደፊታችን እንመለስ ትተለህ እሺ ብለህ መመለስ ነው ያለብህ ወይስ ሄርሜላ እጇን ትታደርግብህ? የሄርሜላን ዝምታ ያለችና እጇን ልታደርግብህ የምትወረውራት ማለት ነው። ከዛሬ ዓመት በፊት እኮ እንዴት እንደምኮን እኮ እናውቃለን። ተው እንጂ አብረሽ ተው። የልጅህ እናት ናት እኮ ምንም ቢሆን የልጅህ እናት ናት። ኧረ እናትህ ተው። ይሄ ጉድ ነው። እውነቴን ነው እመቤቴን፣ በጣም ነው የሚያስጠላኝ። እና ስለዚህ አብርሽዬ ልቦና ፈጣሪ ይስጥህ፣ ወደ ልቦና ከማላስ ሄርሜላ የምትባለው ጋንጡስ ባለጌ ስድ ማለት ነው። እሷ አታዋጣህም። የልጅህ እናት ናት የምታዋጣህና ወደ ልጅህ እናት ብትመለስ እንደኔ ደስ ይለኛል።